በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር 9 ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ነገር በምትባል ሀገር የሚኖሩ ሰዎች የአባቶቻችንን የሐዋርያትን መታሰቢያ እንደምናደርገው ሁሉ የአባታችን የተክለ ሃይማኖት መታሰቢያ በየወሩ እናድርግ፣ ማዕድን እናዘጋጅ፣ እሱ አዲስ ሐዋርያ ነውና ተባብለው በዚህ ሐሳብ ሁሉም ተስማሙ። ከነሱ መካከል አንዱ ግን ከባለቤቴ ሳልመክር ይህን ለማድረግ አይቻለኝም፣ እሷ ወደ እናቷ ቤት ሄዳለችና አለ። እነሱም ሐዋርያው ስለ አንተና ስለ እሷ በጎ ነገር በምታደርግበት ጊዜ ሁሉ ሚስትህ ቅሬታ አይገባትም ብሎ እንደተናገረ በአንተ ላይ ምን ችግር ይመጣብሃል? አንተ በእሷ ላይ ስልጣን አለህ አሉትና በዕለቱ ያዘጋጅ ዘንድ አዘዙት። ሰውየውም በትእዛዙ መሰረት ብዙ እህል አስፈጭቶ ለበዓሉ የሚሆነውን ዱቄት አስቦካ። ከዚህም በኋላ ሚስቱ ወደ ቤቷ ተመልሳ በመጣች ጊዜ የሆነውን ሁሉ እንዲሁም ያደርግ ዘንድ ያዘዙትን ነገራት። እሷም ይህን ነገር ሰምታ ፈጽማ ተቆጣችውና ይህን ተክለ ሃይማኖት የምትለውን አላውቀውም፣ ይህንንም ቡቆ ለዚህ ጉዳይ እናደርገዋለን በማለት ሌላም በብዙ ነገር እሺ እስከሚል ባሏን አሳመነችው። ዳግመኛም እኔ እህል የለኝምና ለማዘጋጀት አልችልም ብለህ ንገራቸው አለችውና ሄዶ ነገራቸው። ከዚያም በኋላ አባታችን ተክለ ሃይማኖትን ያን ቡኮ ወደ አዛባነት ለወጠው። ይኸውም የእንስሳ እበት ማለት ነው። ሴትየዋም ይህን አስደናቂ ተአምር በተመለከተች ጊዜ ከኀፍረቷ ብዛት የተነሳ ወደ አዛባነት የተለወጠውን ቡኮ ከቤቷ ውስጥ ቀበረችው። ለዚህችም ሴትዮ ጎረቤት አባታችን ተክለ ሃይማኖትን የምትወድና መታሰቢያን የምታደርግ አንዲት ሴት ነበረች። አባታችንም ልብሳቸው የተለያየ የሆነ ከብዙ ቅዱሳን ጋር ተገለጸላት። የፈጣሪ ስሙ የተመሰገነ ይሆን ዘንድ ሰው ሁሉ ለማየት እንዲችል በቤትሽ ውስጥ የቀበርሽውን አውጭ ብለሽ ለጎረቤትሽ ሄደሽ ንገሪያት አላት። ሴትየዋም ይህን ነገር ሰምታ ከቅዱሳኖቹ ለአንዱ እየተንቀጠቀጠች ጌታዬ ሆይ ይህች ሴትዮ ማን ላከሽ ብላ በምትጠይቀኝ ጊዜ ማን ላከኝ ብዬ መልስ ሰጣታለሁ፣ እባክህ ንገረኝ አለችው። እሱም አባታችን ተክለ ሃይማኖትን የላከኝ ባያት አላት። ይህንንም ነግሯት ከፊቷ ተሰወሩ። ከዚህም በኋላ እየሮጠች ሄዳ እህቴ ሆይ ስሚኝ፣ በዚህ ሰዓት በተለያየ ልብስ የተጌጡ ብዛት ያላቸው መነኮሳት በቤቴ ውስጥ ተሰብስበው መልካቸውም የቤተ ክርስቲያን ስዕል ይመስላል። በመካከላቸውም አባታችን ተክለ ሃይማኖት ነበር። አሁንም እህቴ ሆይ ስሚ፣ የፈጣሪ ስሙ የተመሰገነ ይሆን ዘንድ በቤትሽ ውስጥ የቀበርሽውን አውጭ ነው የሚልሽ እሱ እኮ አለቻት። ሴትየዋም ይህን ሰምታ ደነገጠችና በኀፍረት በቤቴ ውስጥ አንዳችም ነገር የለም፣ ይልቁንም ወደ ቤትሽ ተመለሽ ነው የምልሽ አለቻት። የተክለ ሃይማኖትን መልእክት የነገረቻት ያቺ ሴት ወደ ቤቷ ተመልሳ በሄደች ጊዜ ያቺ ሴት በችኮላና በሩጫ መብራትና ዕጣን ይዛ ወደ ቤተ ክርስቲያን ሄደችና አባቶቼ ካህናት ከፍ ያለ በደል ፈጽሜያለሁና ኃጢአቴን ይቅር በሉኝ አለቻቸው። ነገሯንም ተናግራ ሳትጨርስ እንደ ቀድሞ ከብዙ ቅዱሳን ጋር አባታችን ተክለ ሃይማኖት ዳግመኛ ተገለጠላት። በዚህም ጊዜ ከቅዱሳኖቹ አንዱ አንገቷን ይዞ በመሃል ራሷ ከመሬት ላይ ተከላት። ከዚያም እያዳፋ ወደ ውጭ አውጥቶ የጌታዬ ስሙ ይመሰገን ዘንድ በቤትሽ ውስጥ የቀበርሽውን አባታችን አውጭ ብሎሽ አልነበረምን? አሁንም ፈጥነሽ ሄደሽ ያን የቀበርሽውን አውጥተሽ ይዘሽ ነይ አላት። ይህ ሁሉ ሲሆን ከሴትየዋ በስተቀር ካህናቶቹ አያዩአቸውም ነበር። ከዚህ በኋላ እየሮጠች ሄዳ በቤቷ ውስጥ ቀብረው የነበረውን አምጥታ ለካህናቱ አሳየች። ከመጀመሪያው እስከ መጨረሻው የሆነውን የተደረገውንም ሁሉ ነገረቻቸው። እነሱም በአባታችን በተክለ ሃይማኖት ተአምር አድራጊነት ከእህል በሆነት ወደ እንስሳ አዛባነት የተለወጠውን አይተው በቅዱሳኖች ላይ ያድሮ ድንቅ ሥራን የሚሠራ እግዚአብሔርን አመሰገኑ። ጸሎቱ በረከቱ አማላጅነቱ ለሁላችን በእውነት ይደረግልን ለዘላለሙ አሜን። ተአምር 10 ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልን አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በአንዲት ሀገር የአባታችንን የቅዱስ ተክለ ሃይማኖት መታሰቢያን የምታደርግ አንዲት ደገኛ ሴት ነበረች። ከዕለታትም በአንደኛው ቀን ለዚሁ ለብፁዕ አባታችን ለተክለ ሃይማኖት መታሰቢያ ከብዙ እንጨት ፍም በምድጃው እስኪመርት ድረስ እሳትን አነደደች። እርሾውንና ሊጡን ታዘጋጅ ዘንድ ትንሽ ሕፃን ልጇን በዚያ ትታ ሄደች። ተመልሳ በመጣችም ጊዜ ሕፃን ልጇን ስላጣችው ሕፃን ልጇን ለመፈለግ ወዲያና ወዲህ እየሮጠች ልጄ ወዴት ሄደ? ጊዜው ሌሊት እንኳ ቢሆን ልጄን የዱር አራዊት በሉት ባልኩ ነበር፣ ወይም ልጇን ውሾች በሉት ይሆን በማለት አለቀሰች። ከዚያም ልጇን ፈልጋ ባጣችው ጊዜ ከእሳቱ ነበልባል የተነሳ በሩቅ አንገቷን ዝቅ አድርጋ ወደ ምድጃው አፍ ስትመለከት
ልጇን በምድጃው ውስጥ በሚነደው የእሳት ፍም መካከል አየችውና እንዲህ ያለች በታላቅ ቃል ጮኸች። አባቴ ተክለ ሃይማኖት ሆይ ልጄን እሳት ትበላው ዘንድ ፈቀድክን? እኔ ምን አግብቶኝ አንተ ፈቀድከውን አድርግ በማለት ተናገረች። የጎረቤት ሰዎች መጥተው እሳቱን በውሃ አጥፍተው ልጁን ከእሳቱ ውስጥ ለማውጣት ፈለጉ። እሷ ግን እሳቱን አታጥፉ፣ ልጄንም አታውጡት፣ እስኪ ብፁዕ አባቴ እፈትነዋለሁ፣ እኔ ከምድር እሳት ብቻ ያድነኛል ብዬ የምታመን ሳልሆን ከገሃነም እሳት ያድነኛል ብዬ እታመንበታለሁና አለቻቸው። በዚያ ከሩቅ ሆነው ሕፃኑ በእሳቱ መካከል በደስታ ሲቦርቅ አዩት። እንደ ሕፃናትም ልማድ እሳቱን በእጁ ይዞ ይጫወት ነበር። ይህንንም አይተው ፈጽመው አደነቁ። ከዚያም በእጁ የያዘውን እሳት ጥሎ ይወጣ ዘንድ ሕፃኑን ጠቀሱት። እሱም በእጁና በእግሩ እየዳሃ ወጣ። መቆም የማይችል ገና ሕፃን ነበርና ከቱም በወጣ ጊዜ ከራስ ጠጉሩ አንዲቱ እንኳ ሳትቃጠል አገኙት። በእሱም ላይ የእሳት ሽታ ወይም የመቃጠል ምልክት ፈጽሞ አልነበረም። ተወደዳችሁ ወንድሞች፣ እውነተኛ ፈራጅ የሚሆን እግዚአብሔርን ኑ እናመስግነው፣ ኑ ከፍ ከፍ እናድርገው፣ ኑ እናግነው። የክቡር አባታችን የተክለ ሃይማኖት የተአምራቱ ኃይል ይነገር ወይም ይታወቅ ዘንድ የእሳቱን ነበልባል እንደ ውሃ ቀስቅሶታልና። አባታችን ሆይ ምንኛ ተመሰገንክ፣ ክብርስ ምንኛ በዛ። እነሆ ፈቅደህ ያደረግከው ተአምራት ተነግሯልና እንዲነገር ባትፈቅድስ ኑሮ ከእቶኑ መካከል እንደጠበቅኸው ሁሉ ይህን ሕፃን ወደ እሳቱ እንዳይገባ ባደረግከው ነበር። የተወደዳችሁ ወንድሞች፣ መታሰቢያውን የሚያደርጉ ተአምራቱን ለማድረግ እንዴት እንደሚተጋ ኑ ተመልከቱ። መታሰቢያውን ለማድረግ ያቃለለችውን ሴት በመሐላ ራሷ ወደ መሬት ሲተክላት መታሰቢያውን መታሰቢያውን ያደረገችውን ሴትዮ ልጅ ግን ከእሳት ነበልባል አውጥቶላታልና። አሁንም የተወደዳችሁ ወንድሞች ሆይ ክቡር አባታችን ተክለ ሃይማኖት ከሚኖርበት ወደ ተድላ ገነት ያስገባን ዘንድ በታላቅ ደስታ መታሰቢያውን እናደርግ ዘንድ ኑ። ጸሎቱ፣ በረከቱ፣ አማላጅነቱ ለሁላችን በእውነት ይደረግልን፣ አሜን። ተአምር 11 ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለዘላለሙ ይደረግልና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ከዕለታት በአንዱ ቀን ለክቡር አባታችን ተክለ ሃይማኖት መታሰቢያ በዓል የተሰጠውን በምድረ ሙገር ያለውን መሬት ያርሱባቸው ዘንድ ከጎጃም በሮች ሰዎች እየነዱ ሲመጡ ጊዮን ከምትባል ወንዝ ደረሱ። ይህችም የአባይ ወንዝ ናት። ወደ ባህሩም በገቡ ጊዜ አዞ መጥቶ ከበሮቹ አንዱን ጠልፎ ወሰደው። የበሬውን ባለቤት ታምራትን የምታደርግ አባቴ ሆይ በቀድሞ ጊዜ አራዊቱን ሁሉ ያሰርካቸው አንተ አይደለህምን? አሁንም አባቴ ሆይ ይህን የባህር አውሬ አፉን ሰረው። እኔ ለአንተ መታሰቢያ አርስ ዘንድ በሬውን አምጥቼዋለሁና እፈልገዋለሁ። ምናልባት ከከርሰ ነዳያን አራዊትን የምትወዳቸው ከሆነ ፈቃዱ ያንተ ነው። ዳሩ ግን እኔ መታሰቢያን እንዳደረግኩ ጠርልኝ እያለ ለመነ። ይህንንም ብሎ መንገዱን ቀጠለ። በዚህም ጊዜ ክቡር አባታችን ተክለ ሃይማኖት በሬውን እንዳይበላ ያን አውሬ ገሰጸው። የአውሬውም ጥርስ ወላልቆ ድድ ብቻ ሆኖ ቀረ። ለመብላትም ባልተቻለው ጊዜ በሬውን ከአንዱ ቦታ ወደ አንዱ ቦታ ያንከራትተው ጀመር። ከዚህም በኋላ ከባህር አውጥቶ ይነዱት የነበሩ ወደ ሙገር የሚሄዱ ሰዎች ዘንድ ሰደደው። በሬውም መጣሁ ጥላችሁኝ አትሂዱ እንደሚል እያገሳ ሰዎችን ተከተላቸው። ሰዎችም በሬውን ሲከተላቸው ባዩ ጊዜ ምስጋና ገንዘብ የሚሆን እግዚአብሔርን አመሰገኑ። ክቡር አባታችን ተክለ ሃይማኖትንም እጅግ አድርገው አደነቁ። ጸሎቱ፣ በረከቱ፣ አማላጅነቱ ለሁላችን በእውነት ይደረግልን፣ አሜን።